እውቁ የፊልም ባለሙያ ወደ አዲስ አበባ በመጣበት ጊዜ ያጋጠመውንና የገረመውን በመቆጨትና በመገረም እንደዚህ አቅርቦልን ነበር የሆነ ሰዓት ኢንተርቪው ላይ ቀርቦ እና በጣም የተገረመበትና የተቆጨበት ነገር ምንድነው? የአዲስ አበባ ወጣት የኢትዮጵያ ወጣት እንደ ዞምቤ ሆኗል የሚል ሀሳብ ነው። እስኪ ሀሳቡን አብረን እንመልከተውና እናንተ ደግሞ ሀሳባችሁን በኮሜንት ሴክሽን ላይ ትገልጹልኛላችሁ ማለት ነው። እስኪ ወደ ቪዲዮ አብረን እንሄዳለን። ወጣቱ አኒሜሽን ሆኖ ሳይ ነው ደስ የሚለኝ። ተስፋ ኑሮት ፊቱ ላይ ስታይ ተስፋ ቆሎም እየበላ ተስፋ ታያለሽ። አሁን ግን ዞምቢ ሆኗል ወጣቱ ላይ ያየሁት። ተሳስቼ ሊሆን ይችላል። አንቺ እንግዲህ የራስሽን መነጽር እኔ ሄጄ የፈራሁት ወጣቱ በሰልፍ ማአት ሆነው ወደዚህ ይሄዳሉ፣ እንደ ንፋስ ወደዚህ ይሄዳሉ። አዲስ አበባ ቁጭ ብዬ በየኮርነሩ ሳይ ማአት ወጣቶች ወደዛ ይሄዳሉ። በሰኞ፣ በማክሰኞ፣ በሮቡ፣ በሐሙስ ጠዋት ሰዓት በኋላ ወደዚህ ይሄዳሉ። ለኔ ፊታቸው ላይ የማየው ያ የልጅነት ኪሮሲቲ እና I don't know እኔ ያየሁት ይሄ ነው። ወይም ደግሞ አይኔ ደንድኖ አይደለም ማለት እውነት ነው። ያውጂት በእውነት አልጠጣም አላጨስም ግን የማየው ደግሞ ዲስቶርትድ ሊሆን ይችላል። በሽምግልና መነጽሬ ይሆናል ያየሁት። ግን ለኔ ማየት መኖር ያለበት ሂስትሪ ሜከርስ ወጣቶች መፈጠር አለባቸው። ከጭቅጭቃችን ወጣ ግባው ከምኑ ካልቸር የምንለው ሲኒማ፣ ሙዚቃ፣ ዘፈን ከምንለው ወጣት ተስፋ የሚያዩ ወጣቶች እኛንም ቢሆን አስወግደው የሚገቡ ወጣቶች መምጣት አለባቸው። ይሄን እንግዲህ ንግግሩ ይሄን ይመስላል። የፕሮፌሰር ንግግር እንዴት አያችሁት? እውነት ነጋችን ማን ይቀማን? ተስፋችን እንደዚህ አርዬ የምንለው ነገር ነጋችንን ማን ነው እንደዚህ ይቀማን?